እነሆ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ኃጢአትን የምትሠራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ ትእዛዜንም ሁሉ ቢጠብቅ፣ ፍርድንና ቅን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለውን በደል ሁሉ አይታሰብበትም። በሠራው ጽድቅ በሕይወት ይኖራል እንጂ። በውኑ ኃጢአተኛ ይሞት ዘንድ መፍቀድን እፈቅዳለሁን? ይላል የሰራዊት አምላክ እግዚአብሔር። ከክፉ መንገዱ ይመለስና በሕይወት ይኖር ዘንድ ነው እንጂ። ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሠራ፣ ኃጢአተኛውም ከሚያደርገው እርኩሰት ሁሉ ቢያደርግ በሕይወት ይኖራልን? የሠራው ጽድቅ ሁሉ አይታሰብለትም። ባደረገው ዓመፃና በሠራት ኃጢአት በዛች ይሞታል ይላል የሰራዊት ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 20 እስከ 24። እነሆ ታላቁ የእግዚአብሔር ቀን ቀርቧል፣ ለቀኑ አልቅሱ። ጥሩ ነገር ማድመጥ አእምሮን ያጎለምሳል። ለምሳሌ ከራዲዮን ቲዩብ። ይህ ከራዲዮን ነው።